በአይሁዳውያን ልማድ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። አንዴ ወደፊት አንዴ ወደ ኋላ ከፊት የያዙትን እባክህ ለምን ታረፍድብናለህ ሰዓታችን ደርሷል እያሉ እየጎተቱ ሲያዳፉት፣ ስለዚህ መሞት መገደል አለበት እባክህ አሳልፈን ስጠን ይገደል አሉት። ይህንን ሁሉ ግፍ አልበቃ ብላቸው የሾህ አክሊል ጎነጎኑና ስጋውን በስቶ አጥሩ ድረስ ዘልቆ እንዲወጋው በማድረግ ሰውነቱን በጎነጎኑት የሾህ አክሊል አደሙት። በፊቱ ላይ ምራቃቸውን ተፉበት፣ ፊቱን በጥፊ መቱት ይላል። ፊትን እንዴት አስውቦ የሰራውን ጌታ እንዴት የኛንን ፊት ለሰዎች ለአይን እንኳን እንዳይቀፍ በማድረግ የሰራውን ጌታ ፊቱን በጥፊ መቱት። አዳምን የፈጠሩ እጆች በመስቀል ተቸነከሩ። እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት ፈጥኖ ሳያጠፋን በምህረቱና በይቅርታው ጠርቶ በቅዱስናው ስፍራ የሰበሰበን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ባለው ኃይለ ቃል ቢበዛ ለ10 ደቂቃ አሊያም ለ5 ደቂቃ እግዚአብሔር በረዳን መጠን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ በዛሬው ዕለት ብቻ ሳይሆን ሰሞኑ ከእሁድ ከሰዓት በኋላ ጀምሮ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ነገረ ሕማሙን እየተማማርን እየሰማን በሊቃውንቱ ከጠዋት እስከ ማታ ድረስ እየተነገረን ሰንብተናል። ዛሬ ደግሞ በእርሱ ቁስል እኛ ተፈወስን። በዚህ ርዕስ ሁላችሁም እስቲ ቀራንዮ ጎልጎታ ላይ አይምሯችሁ እዛ ውሰዱት። አሁን እዚህ ቦታ ላይ እንዳላችሁ ሁሉ ቀራንዮ ጎልጎታ ላይ እንዳላችሁ አይምሯችሁ እዛ ይሁን። አስባችሁታል? ስለዚህ በቀራንዮ ላይ ስለሆነው ነገር ጥቂት እንነጋገራለን። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከትላንትና ከሐሙስ 3 ሰዓት ጀምሮ በሰው ልጆች ብዙ መከራ፣ ብዙ ፈተና፣ ብዙ ስቃይ ደርሶበታል። ከደረሰበትን ስቃዮች መካከል አንድ ባንድ ጥቂቶቹን እናያለን። የመጀመሪያው መከራው መያዙ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ መከራው መያዙ ነው። ከተያዘ በኋላ ምንድነው የተደረገው ካላችሁ እጁ ወደ ኋላ በብረት ታስሮ አንዴ ወደፊት አንዴ ወደ ኋላ ከፊት የያዙትን እባክህ ለምን ታረፍድብናለህ ሰዓታችን ደርሷል እያሉ እየጎተቱ ሲያዳፉት፣ ከኋላ ያሉትን ለምን ትፈጥናለህ ቀስ ብለህ ለምን አትሄድም እያሉ ወደ ኋላ እየሳቡት ወደ ኋላ እየጣሉት፣ አንዴ ወደፊት እየወደቀ አንዴ ወደ ኋላ እየወደቀ በመነሳትና በመውደቅ መከራ በማየት ከ3 ሰዓት ጀምሮ እስከ ጠዋት ድረስ መከራውን አየ። ወደ ኋላ ታስሮ የክፉዎችን ጉልበት አንዴ ወደ ኋላ እየጣለው አንዴ ወደፊት እየጣለው ብዙ መከራ በማየት ወደ ኋላ ታሰረ። ይህንን እንግዲህ የታሰረው በእግር ብረት በማሰር ለነሱ ለማየት በሚከብዳቸው ለሱ ግን መከራውን ሊያጸኑበት ስለፈለጉ በእግር ብረት ታስረው መከራ ደረሱበት። በቀራንዮ ላይ የሆነው አንዱን መከራ። ሁለተኛው ላይ በቀራንዮ ላይ ምን መከራ ታየ ካላችሁ ጀርባውን ተገረፈ። ሲገረፍ ዝም ብሎ አይደለም። በአይሁዳውያን ልማድ
የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። በዚህ ምክንያት እንግዲህ ወደ ጲላጦስ ወስደው ጲላጦስንም ይህንን ሰው ሲበድል አይተነዋል፣ እኔ አምላክ ነኝ በማለት ያልሆነውን ሆንኩን እያለ ሲል አይተን ሰምተነዋል። እባክህ በእኛ ሕግ መሰረት ይህንን ሰው አሳልፈ ስጥልን፣ መርምርና እንገለው ዘንድ ፍቀድልን አሉት። እንግዲህ ጲላጦስ የአገሩ መስፍን ነው። ይህንን ተቀበለና መረመረው። ሲመረምረው በፍጹም ስህተት የሚባል ነገር አጣበት። ጠራቸውና ይህን ሰው በምን ኃጢአቱ ልግደለው? ለእናንተስ እንድትገሉት እንዴት አድርጌ ልስጣችሁ አላቸው። አይ አባቶቻችንን ሕግ ሽረዋል፣ አምላክ ሳይሆን አምላክ ነኝ ብለዋል። ስለዚህ መሞት መገደል አለበት፣ እባክህ አሳልፈን ስጠን፣ ይገደል አሉት። በዚህ ጊዜ መከራ እያበዙበት ለጲላጦስም ሲያስቸግሩት እኔ እንኳን ስተት ስላላገኘሁበት በእርግጥ ጠይቆታል። አንተ ይሄንን ሁሉ ልታደርግ የቻልከው በምንድነው ንገረኝ ሲል ዝም አለው። ሊናገረው አልፈለገም። ከውጭ ያሉትን አንተን ሊገሉ በተሰበሰቡ ሰዎች መካከል ቆመህ እንደሆነ አታውቅምን? ንገረኝ፣ ላድንህም ልገልህም ስልጣን አለኝ፣ ከእጄ አታመልጥምና በማን ምክንያት ነው ይህን የምታደርገው አሉና ጠየቁት። ማንም ከእግዚአብሔር ካልተላከ ወይንም ከእግዚአብሔር ካልተሰጠው በቀር ሊገል አይችልም አለው። ይህንንም በማለቱ ጲላጦስ አልተናደደም። እነዚህ ሰዎች ግን ያደርጉት የነበረውን ስራ እጅግ የከፋ በመሆኑ ሊቋቋማቸውን ባለመቻሉ ምን አደረገ? በአገራቸው ልማድ መሰረት የተወሰነ ገረፈና አሳልፎ ሰጣቸው ይላል። እሱ ገርፎ ከሰጣቸው በኋላ የተገረፈውን መስቀል ስለማይችሉ እሱ ገርፌ ሰጥቻቸዋለሁና እንግዲህ ከመግደል ወይንም ከመስቀል ይድናል በማለት እሱ ገረፈና አሳልፎ ሰጣቸው። ይህም አልበቃቸው። በአይሁድ ስርዓት መሰረት የሚሰቀል አይገረፍም፣ የተገረፈ አይሰቀልም የሚል ልማድ ነበራቸው። በክርስቶስ ላይ ግን ይህን ልማዳቸው አልሰራላቸው። ይህን ልማድ አልሰራ ስላላቸው 40 ለመግረፍ 39 እየገረፉ በቁጥር ተሳሳትን እንደገና ወደ ኋላ ይላሉ። በአገሩ ወጠምሻ ጉልበተኛ እየተሰበሰበ ክርስቶስን ለመግረፍ በስጋው ላይ መከራ ለማድረስ ሁሉን እየተጠራራ ወጣ። 39 እየገረፉ 40 ከሞላ ሕጋቸው ስለሚከለክላቸው ተሳስተናል፣ በቁጥር መልሰን ወደ ኋላ እንሂድ እያሉ እንዲህ እየተፈራረቁበት አጥንቱ እስኪታይ እስኪከሰከስ ስጋ በሙሉ ተገንጥሎ ተዘነጣጥሎ እስኪነሳ ድረስ 6666 ጊዜ ያለ ኃጢአቱ ተገረፈ። ያለ በደሉ ምንም ሳይሰራ ምንም ያደረገው ጥፋት ሳይኖር 6666 ጊዜ ተገረፈ። ይህም አልበቃቸው። ክርስቶስ ዝም ሲላቸው መቼም ዝምታው እንደገና ሰላም ስለነሳቸው በፊቱ ላይ ምራቃቸውን ተፉበት ይላል። ይህን ሶስተኛ መከራ ነው። ምራቃቸው ተፉበት። በትንቢተ ኢሳይያስ ምዕራፍ 50 ቁጥር 4 ላይ ጀርባዬም ለግርፋት ፊቴንም ለትፋት አልከለከልኩም ብሎ እንዳለ ጀርባውን ይገርፉ ዘንድ ለግርፋት ሰጣቸው። ፊቱ ይተፉበት ዘንድ አልተጠየፋቸው። ሳይጠየፋቸው ወይንም ሳይቀየማቸው ጀርባው ለግርፋት ፊቱ ለትፋት ፈቀደላቸው። በፊቱ ላይ እንትፍ እያሉ እየተመላለሱ አንዳቸውን ካንዳቸው እየተፈራረቁ መቼም በሰው ፊት ላይ ምራቅን መጥፋት ምን ያህል የንቀት ጥግ እንደሆነ ታውቃላችሁ። አምላካችን እግዚአብሔር አምላክ ሆኖ ሳለ በፈጠረው ፍጥረት ምን ያህል ተንቆ ወደ ኋላ መታሰሩ፣ መደፋት መነሳቱ፣ መውደቅ መነሳቱ ሳያንሰው እንደገና መገረፉን ሳያንሰው ገና የንቀታቸው ንቀት በፊቱ ላይ ምራቃቸውን ተፉበት። ይህ ሌላኛውን መከራ ነበር። አራተኛው ደግሞ ፊቱን በጥፊ መቱት ይላል።
ፊትን እንዴት አስውቦ የሰራውን ጌታ እንዴት የኛንን ፊት ለሰዎች ለአይን እንኳን እንዳይቀፍ በማድረግ የሰራውን ጌታ ፊቱን በጥፊ መቱት። የመቱት ደግሞ በቀላሉ ዝም ብሎ መቶ ማለፍ አይደለም። ፊቱ በጨርቅ ሸፍነው ስለነበረ በልተናገር እስቲ ሁሉን አውቃለሁ ስትል ነበር። እኔ እግዚአብሔር ነኝ እያልክ ትል ነበርና እዚህ ከኛ መካከል ማን እንደመታህ ንገረን እያሉ ፊቱን በጥፊ መቱት። የሚመቱትን ጥፊ ከገረፉት ግርፋት የሚበልጥ የሚያደክም ሆኖ አይደለም። ግን ይህንን ያህል ንቀታቸውን ምን ያህል ህመም እንደሆነበት እግዚአብሔር ከዛ አራተኛውን ይህን ካደረጉ በኋላ አምስተኛው በጣም የሚገርማችሁ ይህንን ሁሉ መከራ አልበቃ ብሏቸው ይህንን ሁሉ ግፍ አልበቃ ብላቸው የሾህ አክሊል ጎነጎኑና ስጋውን በስቶ አጥሩ ድረስ ዘልቆ እንዲወጋው በማድረግ ሰውነቱን በጎነጎኑት የሾህ አክሊል አደሙት። በዚህ የሾህ አክሊል የደሙን መፍሰስ በየጥቂቱ መውረዱ ስላላስደሰታቸው እንደገና አክሊሉ በሌላ ዛሬ በመዶሻ እንደሚመታ አይነት ነገር ሰርጎ ወደ ስጋውን ወደ አጥንቱ እንዲደርስ የሾህ አክሊሉ ላይ እጅግ የበረታ ደም ይፈስስ እንዲሄድ አደረጉበት። በሾህ አክሊል ጎንጉነው ሲወጉት ለእያንዳንዱ ሰው አሁን አንድ እሾህ ወጋኝ ብሎ ምን ያህል ያስጨንቀዋል። በብዙ ሺዎች የሚቆጠሩ እሾሆች ጎንጉነው ስጋውን እንዲደማ ቁስሉን እንዲበረታ ህማሙን እንዲጸና ይሄንን በማሰብ ምንም ባላደረገ ተላልፎ ሊሰጥ ስለፈለገ በእርሱ ቁስል እኛ ተፈወስን የሚባለውን ትንቢት ይፈጸም ዘንድ እሱ በመቁሰሉ እኛን ከቁስላችን ሊያነጻን ስለፈለገ ሊያድነን ስለፈለገ በቁስሉ እሱ በእሾህ አክሊል ሲወጋ እኛ ተወግተን ደምታ የነበረችውን ነፍሳችን ደምታ የነበረችው ማንነታችን እሱ ሲወጋ ያነጻት ያጸራት ዘንድ እሱ ግን የሾህ አክሊል በራሱ ላይ አኖረን። ስድስተኛ መከራው መስቀል አሸክበው ወደ ቀራንዮ ወሰዱት። አሁን 6666 ጊዜ የተገረፈ ሰውነት ሌሊት 3 ሰዓት ጀምሮ እስከ ንጋቱ ድረስ አንዴ ወደፊት አንዴ ወደ ኋላ ሲጣል መከራ ያየ ሰውነት በእሾህ አክሊል ደሙ እንዲፈስ የተደረገውን ሰውነት እንዴት ይችሎ እርጥቡን የከበደውን መስቀል መሸከም ይችላል? እንዴት ይሄንን መቋቋም ይችላል? እንዴት እንዲህ አይነት የማይራራ ልብ ያላቸው ክፎች ገጠሙት? እንዴት አይነት ጨካኞች ገጠሙት? እሱ እንኳን በፈቃዱ ነው። እንዴት ይሄ ሁሉ የሚደርስባቸው መከራ በሰው እይታ እንኳን ለምን አላሳዘናቸው? አምላክ ሆኖ ሊያድናቸው ቢመጣ ዋጋ ሊከፍልላቸው ቢመጣ በዚህ ሁሉ ህማሙ ቢታገሳቸው እንዴት ግን አላሳዘናቸውም? አሁንም ግን እርጥብ መስቀል አሸክመው ወደ ቀራንዮ ወደ ጎልጎታ ወሰዱት። ሲወስዱት በመንገድ የሱ ወገን ነው ዘመድ ነው ብለው ያሉትን ቀሬናዊው ስምዖን የሚባለውን አንድ ሰው አገኙና በል ይህንን ያንተ ዘመድ የሆነውን ከብዶኛል አልቻልኩም እያለ እየወደቀ እየተነሳ ነውና አግዘው በማለት መስቀሉን አሸክመውት እንደገና ወደ ቀራንዮ ወደ ጎልጎታ የቀሬናዊውን ስምዖን በማሸከም ወሰዱት። ይህንን መስቀል ይህንን መከራ ሁሉን ሊያየው ለሰው ልጅ እንደሆነ ስላልተረዱ ልክ እንደደረሱ ምን አደረጉ መሰላችሁ? መስቀሉን መሬት ላይ አጋደሙና ክብር ይግባውና ሎቱ ስብሐት ክርስቶስን በጀርባውን አስተኝተው እጅና እግሩ ወደ ግራና ወደ ቀኝ በመዘርጋት ሁለቱን እግሮቹ ከታች በመስቀል በማድረግ በግራና በቀኙ ያሉትን እጆቹን አንዱን ምን የሚያህል ሚስማር እንኳን ብለን የማንጠራው እጅግ የጠነከረ ብረት ቀኝ እጁ ግራ እጁ ከታች
ሁለቱ እግሮቹ አንድ ላይ በማድረግ ደም ይዘንባል ከእጁ፣ ደም ይዘንባል ከእግሩ፣ ደም ይዘንባል በተጎነጎነው እሾህ፣ ራሱ ላይ በተደፋው እሾህ ምክንያት ከራሱ ካናቱ በሁሉ ሰውነቱ ደም ይዘንባል። በማይዘንብበት ቦታ የለም። የኔ ጌታ ይሄ ሁሉ መከራ እያየች አላቸው። ይሄን ሁሉ መከራ ታግሶ እጁን ለሕማም ዘረጋ። እጁን ለሕማም ዘረጋ። መቱት፣ ጨክነው በምስማር መቱት። እግሩንም እንደገና ጨክነው መቱት። 5 ቅንዋተ መስቀል የሚባሉትን 3ቱ በእንዲህ አይነት ከጨረሱ በኋላ አንደኛው መስቀሉ አግድምና የጎን የተሳለበትን መስቀሉ መተውበታል። ይህን ሁሉ ክርስቶስ ተሸክማ የምትጸናን መስቀል በአንድ ብቻ ብረት ነው፣ በአንድ ሚስማር ነው የመቷት። በዛች ብረት ሚስማር ልክ ነው የክርስቶስ እጁን የመቱት። 5ኛው ከክርስቶስ ከመስቀሉ ከዕፀ መስቀሉ ወይንም ከመሰቀያው መስቀሉ በላይ ኢየሱስ ናዝራዊ ንጉሥ አይሁድ ተብሎ የተጻፈው የተቀረጸውን እሱ መቱና እሱ ሰቀሉበት። 5ቱን ቅንዋተ መስቀሎቹ ላይ በዚህ ላይ አሳረፉ፣ መከራውን አሳዩበት። ይህ ብቻ አልበቃቸውም። ይህንን ያደረጉት በክፋት ከተነሱ በኋላ መሞቱን ይጠባበቁ ነበር። በእርግጥ ጥጦስና ዳክርስ የሚባሉት እነሱን እኮ የሰቀሏቸው በገመድ አስረው ነው። ሌላውን ሲሰቅሉት የነበረው እጅና እግሩ በገመድ እያሰሩ ነበር የሚሰቅሉት፣ መሞቱ አይቀርም በማለት። ክርስቶስ ግን የበረታ አምላክ እንደሆነ ባይረዱ የበረታ ጉልበት እንዳለው 6666 ጊዜ ሲገረፍ ነፍሱ ከስጋው መለኮት የተዋሃደችው ነፍስ ከስጋው አለመለየቱ ሌላው በውስጣቸው በቀላሉ እንደማይሞት ተረዱ። ይህንን ብቻ አልበቃቸውም። ክርስቶስ በድካም በሕማሙ ሁሉ ከቆየ በኋላ መስቀሉን ሰቅለው ዙሪያውን ከበው በቆሙበት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እየወደቀች እየተነሳች እያለቀሰች እየተነጨች ሁሉንም መከራ ባይኗ ያየች ክርስቶስ የሚያህልን ጌታ የወለደች የታቀፈች ድንግል ማርያም ልጇ በመስቀል እየተሰቀለ በችንካር እየተቸነከረ ሰውነቱ ተጎንጉሎ በተደፋበትን የሾህ አክሊል መከራውን እንዴት እየተቋቋመ እንደሆነ እናቱ ድንግል ማርያም አየችና እንዴት ታርገው አታድነው፣ በእነዚህ ጉልበተኞች እጅ ጥሎታል። ጩሃ ይህንን ልጄ አትርፉልኝ አድኑልኝ አትል፣ በጉልበተኞች እጅ ወድቋል። እሱ ግን በፈቃዱ የሱ ሕማም የሱ ቁስል የሱ ድካም እኛን ሊያድን ሊያበረታ ነው። የእናቱን ቁስል ሕማም ግን እንዴት የሚቻል ይመስላችኋል? አንዱ ልጇ ወልዳ መተካት የማትችለው ወልዳ አምላክ ኢየሱስ ክርስቶስ ለሰው ልጅ በማለት መከራውን ያየ ይሄንን ልጇ በመስቀል መሰቀሉ ዮሐንስ ወንጌላዊው የሚስጥር ሰው ነበርና መጥቶ ነገራት። እየወደቀች እየተነሳች ብትመጣ ልጇ ኢየሱስ ክርስቶስ በወንበዴዎች መካከል ተሰቀለ። በወንበዴዎች መካከል መሰቀሉ ብቻ አይደለም፣ ደም ይፈሳል ከሰውነቱ በሙሉ። ይህንን ደም የሚፈሰውን አምላክ እንዴት አድርጋ አይኗን ከፍ አድርጋ ማየት ትችላለች? መስቀሉን ብቻ ትዞራለች። የምትሆነው ነገር ስላጣች፣ መከራው ስለበረታባች መስቀሉን እየዞረች ታያለች። እየወደቀች እየተነሳች ስታይ ከዚህ በኋላ ኢየሱስም ለዮሐንስ የእናቱን ድካም ሕማም ተረዳ። የሱን ጊዜ መድረሱንም ካወቀ በኋላ ክርስቶስም ለእናቱ አደራ ይሰጣት ዘንድ ዮሐንስን ጠራው። እነሆ እናትህ አለና እሱ በስጋ ሊለይ ስለሆነ እናታችን ድንግል ማርያምን አደራ ለዮሐንስ ሰጠው። ለድንግል ማርያምን ይኸው አደራ እያለ ዮሐንስን አደራ ሰጣቸው። አንዱን ለአንዱን አደራ ከተቀባበሉ በኋላ ለነሱ እናታችን ድንግል ማርያም ልጇ አንድዬ ኢየሱስ ክርስቶስን በመስቀል በመከራ ሞቶ
ወደ ከርሰ መቃብር መግባቱ የማይቀር መሆኑን ስለተረዳ ድንግል ማርያምን ዮሐንስ ሰጣት። ለዮሐንስም ድንግል ማርያም ሰጠ። ከዛ በኋላስ ለነሱ አደራ ከተሰጣጠ በኋላ መጠማቱን ነገራቸው ይላል። መጠማቱን ነገራቸውና መራራ እሱ ውሃ ነው የተጠማው እነሱ ግን ውሃ የሚሰጥን ጌታ ውሃ አይገባውም በማለት መራራውን ኮምጣጤ በሰፍነግ ጨምረው እንኳን አይደለም ሊጠጡት አጠገብ ሊያቀርቡት የማይቻለውን መራራ አመጡና አስጎነጩት ይላል። መራራ መጎንጨቱ መራራ ሞታችሁ፣ መራራውን በደላችሁ፣ መራራውን ኃጢአታችሁ እኔ ተሰቅዬ አዳንኳችሁ ሲል ነው። መራራውን ጠጥቼ ጣፋጭ የሆነውን ሕይወት ሰጠኋችሁ። መራራውን ተጎንጭቼ ለዘላለም መራራውን ተጎንጭቶ ተፍቶታል። ይህንን ኃጢአት ካሁን በኋላ በእናንተ ላይ ድጋሚ እንዳይመጣ ብሎ ተፍቶ ከኛ ላይ የነበረውን ኃጢአት ተፍቶልናል። ይህንን ካደረገ በኋላ ግን ወዲያውኑ ተጎንጭቶ ከግራ በኩል ዘንበላልና ነፍሱ ከስጋውን ተለየች። መለኮት የተዋሃደችው ነፍስ ከስጋውን ተለየች ይላል። ወዲያው ስትለይ ለዮሐንስና ለድንግል ማርያምን አደራ ሰጥቷቸው ነበር። እሱ ቃል ገብቶ ስለነበር ነፍሱ ከስጋውን ስትለይ መለኮት የተዋሃደችውን ስጋ ወደ መቃብር ስትገባ መለኮት የተዋሃደው ነፍሱ ደግሞ ወደ ሲኦል ወረደ። ወደ ሲኦል በመውረድ በሲኦል ለዘመናት በአጋንንት ተንኮልና አለቅነት ተቀጥቅጠው የነበሩትን ነፍሳትን በሙሉ ለመግባት ሲቃረብ አዳም አባታችን ኢየሱስ ክርስቶስ ሱባኤውን ተቆጥሮ ለዓለም ሁሉ መዳን ዋጋ የከፈለ እንደሆነ ስለተረዳ አዳም ቀድሞ ተነሳና ተንሥኡ ለጸሎት አላቸው። በዛ በመከራ ላይ የነበሩ ነፍሳት በሙሉ ለጸሎት ተነሱ አላቸው። ነፍሳትን በሙሉ ተንሥኡ ለጸሎት ሲባሉ እግዚኦ ተሳሃለነ አሉ። አቤቱ ይቅር በለን። ከዛስ የመዳናቸውንም መቋጫ የሆነው ለ5500 ዘመን መከራቸውን ማብቂያ ስለደረሰ ኢየሱስ ክርስቶስ ገና ወደ ነፍሳቱ ሲደርስ ሲኦልን በእግሩ ሲረግጣት ያኔ ጨለማ የነበረችውን በብርሃን ተዋጠች ይላል። በብርሃን ስትዋጥ ሰይጣንና ዲያብሎስና አጋንንቱ ይህንን ብርሃን ማየት አልተቻላቸውም። ዲያብሎስን ከነሰራዊቱን ረቅጠው በሲኦል ሲያስቀረው የአዳም ልጆች ከነ ልጆቻቸው ኢየሱስ ክርስቶስ መላእክቱን ልኮ ማርኮ ከሲኦል አስወጣቸው ይላል። ክብር ለአምላካችን ይሁን። በእርሱ ቁስል እኛ ተፈወስን። እሱ ባየው በዚህ ሁሉ መከራ እኛ የዳንበት ቀን፣ ሕማሙን ለኛ ብርታት የሆነበት፣ ሞቱ ሕይወታችን የሆነበት ቀን፣ መውደቁን ለኛ መነሳት የሆነበት ቀን፣ መድማቱ ለኛ ደምታ የነበረው በኃጢአት ቆስላ የነበረው ነፍሳችንን ከዚህ እንድትለይ ለዚህ የደረስንበት ቀን ነውና ዛሬ ሁለት አይነት በዓል ነው የምናከብረው። አንድም የክርስቶስ ለኛ የከፈለውን መከራ የምናስብበት፣ ሁለትም ደግሞ እኛ የአዳም ልጆች የሰው ልጆች ሁላችንም ከነበርንበት ዘላለማዊ ሞት ለመውጣታችን የምስራች የሰማንበት ነውና ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።